እንግዲህ ልብ አንጠልጣዩን የሆነውን የሀብል ድራማን ክፍል 6ን ይዘንላችሁ ቀርበናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የሳራ ዛናው ቻናል ተከታታዮች እንዴት አላችሁ? ክፍል 5ን የሀብል ድራማን ይዤላችሁ የምቀርበው እኔ ሳራ ዛናው ነኝ። እናንተ ተከታተሉ። ስትገቡ በላይክ በሸር ግቡ። እንግዲህ እዚጋ መነንና ሀብል ኩሽና ተገናኙ። መነን እንግዲህ ማህደር ሞተች እያለች ነው። መነን ለሀብል ቪዲዮ አሳየቻት፣ ፎቶ አሳየቻት። ያሳየቻት ምንድን ነው? ማህደር ሞታለች፣ ተገላለች ብላ አንተን ቪዲዮ እያሳየቻት ነው። ሀብል በጣም ደነገጠች። ይቅርታ አድርግልኝና ከሞቷን ማሟቷን የገረመኝ በሰው እጅ ነው የሞተችው። እንግዲህ ማህደር ሞታለች። ስንት ሰው ክፉ ሰው እንዳለ አታቂም። እንግዲህ እቺ ከቡና ቤት ያመጣቻት አጸደ ትሆናለች፣ አስገደለቻት እያለች መነን እንግዲህ ወደ አጸደ ሀሳብ እንትን እያለች ነው፣ እያሳበበች ነው፣ ምክንያቷን እየደረደረች ነው። ከልጅቱ እኮ ከዚህ ሹልክ ብላ ነው የጠፋችው፣ እንዴት ልትሞት ትችላለች? እንዴት ማንስ ሊገላት ይችላል? እያለች ነው። ከዛ ሀብል ደግሞ አጸደ ማህደርን ገላታለች እያልሽ ነው እያልቻ ነው ለመነን። ማን ያውቃል እያለች ነው። ማን ያውቃል እና ከስኩላ እና ከዚህ ቤት ስለጠፋች አጸደ እናት ያስገደለቻት ማህደርን። አንቺ አጸደን አታውቂያትም፣ ልታደርገው ትችላለች እያለች ነው። ደግሞ ከነሱ ጋር ተጣልታ ነበረች ብላ ጉዳዩን ወደኛ ታመጣዋለች። አጸደ በጣም ከባድ ሰው ናት እያለች ነው። መነን ብቻ ልታለቅሽ እንደሆነ እያለቻት ነው። አንቺ ተገንዘብ ውጪ እንዳንቺ መሆን አለብኝ፣ አንቺ ተገንዘብ ውጪ ሌላ አታስቢማ፣ እኔ እንዳንቺ መሆን አለብኝ እያለች ነው። ሀብል አዘነች። እንዴት ነው በዚህ ልክ ጨካኝ ልትሆኝ የቻልሽው እያለቻት ነው። መነንና ሀብል እዚህ በማር ቤት ተጣልተዋል አሉ። አሁን የተጨነቅሽው ስለ ማህደር መሞት ነው፣ ስለ አጸደ ክፋት ነው እያለቻት ነው ሀብል። በዚህም ማለክ ጻድቅ አታደርጋት እያለችን ነው። እዚህ ቤት እኮ የመጣችው ከአጸደ ጋር ተሻርካ የባሌን ገንዘብ ልትበላ ነው እንጂ ልትሰራ አልመጣችም ብላ ያዘነች መስላ እንግዲህ እንደምትመለከቱት መነን ያዘነች መስላ መጀመሪያ ቪዲዮውን ለሀብል አሳይቻ ካሳየቻት በኋላ የምታደርገው ሀረካት አለ። ብቻ ከባድ ነው እና በጣም ነው የምታሳዝነው ማህደር ምስኪን። እውነት ለመናገር እስከ መጨረሻው ተከታተሉ። አንድ ባንድ አሳያችኋለሁ፣ አስረዳችኋለሁ። ሀብል በጣም ምስኪን ናት። ሜርሲ ያለቻት አጸደ አሁንም እንደደበረች ነው እንዳለች አጸደ ሜርሲ እና አጸደ አሁን ደግሞ እዚህ ተገናኝተው እያሉን ምን ሆነሽ ነው አክስቴ? ሙዚቃ እያዳመኩ ነው። ምን ሆነሽ ነው አለቻት። እዚህ ቤት የተፈጠረውን ችግር እያወቅሽ አንቺ ሙዚቃ ታዳምጫለሽ አይደል አለቻት። አልገባኝም፣ ስለማን ነው እያወራሽ እያለሽ ፌስቡክ ምናምን አላየሽም እንዴ አለቻት። እኔ እኮ ኢንስታግራም ነው እንጂ ፌስቡክ አልጠቀምም አለቻት። ፌስቡክ የእናንተ የደሃዎች ነው እያልሽ ነው አለች አጸደ ደግሞ ምክንያቱም አንቺ ምን ቋሚ ንብረት አለሽ እያለቻት ነው። እየነገርኩሽ ነው፣ እየሰደብኩሽ አይደለም። ደግሞ እንደ ማንቂያ ደወይም እየደወልኩልሽ ነው እያልሽ ነው። አሁን ስለመጣሽ ነገር በቀጥታ ለምን አትናገሪም እያልሽ ነው። ማህደር ተገላ ተገኘች። አዎ እኔም ድንገት ስልኬ ላይ ነው ያየሁት አለች አጸደ። ማህደር ማለት የኛ ሰራተኛ ስለነበረችው ነው እያወራሽኝ ያለሽው አለቻት። ስለ ወንድምሽ ፍቅረኛ ነው እያወራሁሽ ያለሁት እያለቻት ነው ለእዝራህት። የእዝራህት ፎቶውን አሳይታት የእዝራህት በጣም ደነገጠች። ደግሞ በስለት ነው እንዴት ተገደለችው በስሟም እያለች ነው። ምን አይነት ጉር ነው አለች የእዝራህት። አጸደ ደግሞ ዋናው ቁም ነገሩ ስለቱን ደረቷ ላይ ማን አደረገው ማለት ነው እያለች ነው። ቆይ አንቺ ታውቂያለሽ እንዳለቻት እርግጠኛ ነኝ ለማለት እንኳን ይከብደኛል አለች። ምናልባት እንኳን ያን የምጠረጥረው ሰው ያንቺን ልታውቂው ትችያለሽ አለቻት አጸደ ለእዝራህት። ማህደር
ማህደር ከመሞቷ በፊት ከሁለት ቀን በፊት የምሰራበት ቡና ቤት ሂጃ አግኝቻት ነበረ እና ስለዚህ አሁን አጸደ ወደ ሀብል እያሳበበች ነው። አዲሷ ሙሽራ እገልሻለሁ እያለችኝ እያስፈራራችኝ ነው ብላ አጸደ ለማህን ያለች ነው። ግን እኮ ማህደር እኮ ቤቱን ለቃ ሄዳለች። እንዴት መነንና ሀብል እንዴት ይሄን ሊያደርጉባት ይችላሉ? በማህደር ላይ ያለች ነው የእዝራ እህት። ይሄማ ሊሆን አይችልም። መነንና ሀብል ይሄንን ሊያደርጉ አይችሉም እያሉ ነው። ማህደርና እዝራ በድብቅ ስለሚገናኙ ያንን ስላወቀች ሀብል እና አጸደ ተባብለው ነው የገደሉት ብላ እዚህ ጋር ድራማውን እየሰራች ነው አጸደ ያለችው። እዚህ ደግሞ ሀብል ለአማቷ ለእዝራ አባት ለእስክንድር መድኃኒቱን በጊዜ ጠጡ ብላ ዋጡ ብላ ምግብና የሚጠጣች ነገር ይዛላቸው መጣች። ምን ነው ምግቡ አልጣፈጦትም እንዴ ጋሽ እየበሉ አይደለም ማለችኝ። እንዳውም አንቺ ከመጣሽ በኋላ ምግቡ በጣም እየጣፈጠኝ እየበላሁ ነው እያላት ነው እስክንድር። ከዛ ደግሞ እዝራ መጣ። ሚስቱ እንዴት ናችሁ እያለ ገባ። ሰላም አላችሁ። የምግቡ መዓዛ ከውጭ ስገባ በጣም ነው የሚጣፍጠው እያለ ነው እዝራ። ባለቤት ናት የሰራችሁ እያለው ነው እስክንድር። እሺ እንደዛ ከሆነ ስለዚህም አባተን አባላቸው እያለች ሀብል አባቷንና አማቷንና ባሏን በአንድ ላይ ሳላ ጥላቸው ሄደች። ፊቷ በጣም ተቀያይሯል። የሀብል ምንድነው ችግር አለ እንደ ያላት ነው እዝራ። ምን ነው ፊትሽ ተቀይሯል ችግር አለ እንዳላት፣ አዎ ችግር አለ በልታ ስታበቃ እናገርሃለሁ አለች ብለው ሄደች። ሁለቱን ሳሎን ጥላቸው አባትና ልጅን እስክንድርና እዝራን መሆኑ ይሆን ምን ተፈጥሮ ይሆን እያለ ነው እስክንድር። ለመሆኑ እነዚህ ሁለት ሰዎች ቤት ውስጥ እያለ ቤት ውስጥ እኮ ሰላም ሊፈጠር ጭራሽ የማይታሰብ ነው እያለ ነው። እኔ እኮ ትኩረቴን ካደረግኩ ቤቱ ላይ በጣም ቆየሁ። መቼም ሲሰለቻቸው ይቱታል ብዬ ተውኩት። ባይሆን ሚስትህን ተንከባከብ እያለው ነው እስክንድር ለእዝራ። ባይሆን ይሄን ያክል ወደድካት እንዴ እያለ ነው እዝራ ለአባቱ። አዎ ወድቻታለሁ። ባይሆን ይሄን ያክል አባቴን የምትንከባከብልኝማ እድለኛ ነኝ እያለ ነው እዝራ ቆይ ግን ለምንድን ነው ማናገርሃለሁ ያለችኝ እያለ አሁን ሀሳብ ውስጥ ገባ እዝራ። በድጋሚና ክስት ያስቀይመዋት ይሆን እንደ ያለ በጣም ከራሱ ጋር ጠብ ይፈጥሯል። ብቻ ውስጡ የሆነ ጥያቄ ተፈጥሮበታል። የሀብል ፊት መቀያየር ምናምን እውነት ለመናገር እንትና መነንም መታሰት ነግራ በጣም ደንግጣለች። አቀይ ፊቷ ተቀቅሏል ምናምን። ምስኪን ሀብል ምስኪን በጣም የዋህ ናት። እዚህ ደግሞ አጸድና የዝራት አንድ ላይ ሆነው እያወሩ ነው። አሁን እንግዲህ እኔና አንቺ ትኩረታችን ሀብል ላይና መነን ላይ መሆን አለበት። ይች ልጅ ያስገደሏት እነሱ ናቸው ብሎ ሁለቱ ሴቶች ደግሞ እዚህ የአጸደ ክፋት ግን ጥግ የደረሰ ነው። በዝክህ ይቺ ሀብል እኮ በጣም ያልታወቀባት ከባድ ሰው ናት፣ በጣም ከባድ ሰው ናት እያለ ነው። የእዝራን ሀብት በእጇ ለማስገባት ሀብል የማታረገው ጥረት የላትም እያለች ነው አጸደ። በቃ ወንድሜ ጋር በጣም ገጥማለች። ገንዘቡን ለማግኘት ስትል ነው ይሄንን እንደዚህ እያደረገች አለችው። ቆይ እስኪ አሁን ምን አድርግ ነው እኔን ታዳምጥኝ እያለቻት ነው። እነዚህን ሰዎች መነንንና ሀብልን ከዚህ ከቤት ለማባረር ከጎኔ አንቺ ታስፈልግኛለሽ። አንቺ ከጎኔ ካልሆንሽ ይሄ የማደርገው ነገር ላይሳካልኝ ይችላል እያለኝ ነው አጸደ። የአጸደ መጨረሻ ግን ማየት በጣም ከባድ ነው። እዚህ ጋር ደግሞ እዝራና ሀብል ተገናኙ፣ አንድ ላይ ናቸው አሁን በክላስ። ከዛ መሆነሽ ነው አላት እዝራ ለሀብል። እዝራ ግን ምንም የሰማው ነገር የለም ብላ ጠየቀችው። ስለ ማህደር መሞት ልትነግረው ነው።
ምንድነው የተፈጠረ ነገር አለ? አታስጨንቂኝ ንገሪኝ እያለ ነው። የሰማሁትና ያየሁት ነገር እውነት ከሆነ ለአንተም ቢሆን በጣም አሳዛኝ ዜና አለኝ አለችው ሀብል ለእዝራ። በጣም አዝናለሁ እዝራ አለችው። ማህደር የምትሰራበት ቦታ ተገላ ተገኘች ብላ አስረዳችው ሀብል ለእዝራ የማህደር መሞት። በጣም ደነገጠ በጣም ከሚባለው በላይ። ይሄ ማን ሊሆን አይችልም፣ እንዴት ሆኖ የታየሽ ብሎ እየጠየቃት ነው። ምስኪን ሀብል ግን ምስኪን የኔነት የኔ የዋህ ወደ እሷ ነገሮች እየመጡ እዚህ ጋ ደግሞ መነንና አጸደ ተገናኙ። የማህደር መሞትን ለመናገር መርዶ ለማስረዳት እያሽኮበኮብሽ እንዳለሽ ፊትሽ ያሳያል አለቻት። ብዙም ደስ አይበልሽ እያለቻት ነው አጸደ መነንና አጸደ እዚህ ጋ ገጠሙ። በነገራችን ላይ ማህደር ከመሞቷ በፊት አግኝቻት በጣም እየፈራኋት ነበር አለቻት መነን ደግሞ ይሄ ድራማሽ አሁንም አላበቃም እንደ ያለች ነው መነን። አጸደና መቼም ስለ ሀብል አይደለም እያወራሽኝ ያለሽው አይደል አለቻት። አይገርምሽም? አውቄያለሁ አለቻት። እንደምትሞት ነው ያወቅሽው አለቻት አጸደ። መነንና አጸደ ዝጋ ገጠሙ። አሁንስ አንቄ ነው ምደፋሽ እያለቻት ነው። ልገጥሙ ነው አጸደና መነን። በጣም ይቅርታ ታማሚ ወንድሜን ቤት አስቀምጬ ከማንም ጋር አልገጥምም፣ ፖሊስ መጥቶ ልቅምቅም አድርጎ ስለሚወስድሽ ብዙም አትንጠራሪ ብላ ጥላት ወጣች። አጸደና መነን ዝጋ ብቻዋን እያወራች ነው። እቺ እርኩስ ስለኛ እንደማትተኛ አውቄው ነበር፣ እቺ እየተረገመች እያለች ነው። በስማው እዚህ ጋ ደግሞ እዝራ እያለቀሰ ነው። እኔም በእርግጥ ዜናውን ስሰማ በጣም አዝኛለሁ አለች ሀብል። ግን ቆይ ማን ነው ሊገላት የቻለው አለ እዝራ። ምናልባት እዚህ በኖረችበት ሰዓት ጥላት አፍርታ ሊሆን ይችላል አለ። ተረጋጋ እንዳለችው ሀብል እዝራ እንዴት ብዬ ነው መረጋጋት አልችልም እያለ ነው እዝራ። በጣም የምታሳዝን ልጅ ነው እያለችው ነው። አሁን ተስፋ ያለን እና አንደኛ አማራጭ ፖሊስ ጋር ደውለን ምርመራ እንዲደረግ ነው። ከዛ ውጭ ምንም አማራጭና መፍትሄም ልናገኝም አንችልም ብላ እያለች ነው ሀብል። እዝራ ደግሞ አንድ ሰካር አስገሎ ጥሏትስ እንደሆነ ማን ያውቃል አለ። እያለቀሰ ነው። አሁን እኔ ሰው ነኝ ይባላለሁ፣ እኔ ሰው ነኝ ከሰው ቆጠራለሁ ብሎ በብስጭትና ማረባ ሰው ነኝ እያለ ራሱን እየወቀሰ ነው። ለምንድነው ራስን ባለፈ ነገር ላይ የምትወቅሰው ብላ ሀብልም እያለችው ነው። ለምንድነው ራስን በዚህ ልክ የምትወቅሰው አለችው። እንዴት ነው የማልወቅሰው? ቢያንስ እኮ ከዚህ ከቤት እንድትወጣ ማድረግ አልነበረብኝም፣ ወደ ራሷ እንድትመለስ እኮ ማድረግ ነበረብኝ እያለ ነው እዝራ። መቼም ራሴን ይቅር አልለውም እያለ እየተጻጻተ ነው። መቼም ይቅር አልለውም ራሴን ብሎ ዝጋ ጮኸ፣ ተበሳጨ። በጣም እየተበሳጨ እያለቀሰ ነው። ሀብልም ከጎኑና እያባበለችው ነው። ምስኪን። ቀጣይ ክፍልን በክፍል 7 ይዤላችሁ ቀርባለሁ። እስከዛው ድረስ መልካም ቆይታ። እናንተም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ወዳችኋለሁ።